ኢትዮጵያ ውስጥ በመስመር ላይ ገንዘብን ማግኘት ትፈልጋለህ? ብዙ ሰዎች የማይቻል ነው ብለው ያስባሉ። ግን ዛሬ ጀማሪ ብትሆንም ለመጀመር ቀላል መንገዶችን አሳያለሁ። ስሜ ኤምቪ ይባላል። በዚህ ቪዲዮ ላይ ኢትዮጵያ ውስጥ በመስመር ላይ ገንዘብን የምታገኝበት 3 ትክክለኛ መንገዶችን አሳያለሁ። ምንም ማጭበርበር የለውም፣ ምንም ውሸት የለውም። የሚሰራ እውነተኛ ዘዴ ብቻ። መጀመሪያው ዘዴ ፍሪላንሰር ነው። እንደ አፕወርክ እና ፋይቨር ያሉ መድረኮችን በመጠቀም በመስመር ላይ መስራት ትችላለህ። እንደዚህ ያሉ ክህሎቶች ካሉ ግራፊክስ ዲዛይነር፣ ራይቲንግ፣ ቪዲዮ ኤዲተር በዶላር ሊከፍሉ ይችላሉ። ምሳሌ ጀማሪዎች እንኳ በዩቲዩብ ላይ ቀላል ክህሎቶችን በነፃ በመማር መጀመር ይችላሉ። ሁለተኛው ዘዴ ዩቲዩብ እና ቲክቶክ ነው። ስለሚከተለው ቪዲዮ መፍጠር ይችላሉ። ቴክኖሎጂ፣ እግር ኳስ፣ ትምህርት። እነዚህ ነገሮች ብዙ ጊዜ ሰርች የሚደረጉና በሰዎች የሚፈለጉ ነገሮች ስለሆኑ ይጠቅማሉ። ተምኔሎችን ለመፍጠር ካንቫ ያሉ መተግበሪያዎችን ይጠቀሙ። ቻናላችሁንም ስታሳድጉ ከማስታወቂያና ከስፖንሰር ታገኛላችሁ። ሁለተኛው ዘዴ ኦንላይን ቢዝነስ ነው። ኦንላይን ላይ እንግዲህ መሸጥ የምንችላቸው ነገሮች ናቸው። ልብሶች፣ ጫማዎች፣ ዲጂታል ምርቶች እንደ ማህበራዊ ሚዲያ ተጠቅመን ማለት ነው። ቴሌግራም፣ ፌስቡክን፣ ኢንስታግራምን ከትንሽ ጀምረን ከዚያ ደረጃ በደረጃ ምርታችንን ማሳደግ እንችላለን ማለት ነው። ማስጠንቀቂያ፣ ተጠንቀቁ። ብዙ ማጭበርበሮች በመስመሮቻችሁ ላይ ናቸው። በፍጥነትም ሀብታም የሚያደርጓችሁን ዘዴዎች አትመኑ። ሁልጊዜም ችሎታዎችን ተማሩ እናም ታጋሹ። በኢትዮጵያ ውስጥ በመስመር ላይ ገንዘብን ስለማግኘት ተጨማሪ ቪዲዮ ከፈለጉ ይህንን ቪዲዮ ላይክ ያድርጉ፣ ቻናሉንም ሰብስክራይብ ያድርጉ እናም አስተያየቱን ይስጡ።